ቆይ ዲያብሎስን ትፈራዋለህ? ታዲያ ዲያብሎስ የሚፈራው የሰማይ ኃይል ማን ነው? መልሱ ግልጽ ነው፣ ቅድስት ድንግል ማርያምን ነው። ዲያብሎስ እርሷን የሚፈራባቸው 3 ኃይለኛ ምክንያቶች አሉ። እነሱን ልንገር። የመጀመሪያው ትህትናዋን ይፈራዋል። እርሱ በኩራት የወደቀ ሲሆን እርሷ ግን በፍጹም ትህትና ይሁንልኝ ብላለች። ሁለተኛው ቅድስናዋን ይፈራዋል። ማርያም በኃጢአት ያልተነካች ንጽሕት በመሆኗ እርኩስ መንፈስ ወደ እርሷ ሊቀርብ አይችልም። እርሷ የቅድስና ምሽግ ናትና። ሶስተኛው ወልድን የወለደች በመሆኗ ይፈራታል። ልጇ ጌታ ኢየሱስ ክርስቶስ ዲያብሎስን በሞት ድል የነሳው በመሆኑ እናቱንም ይፈራታል። ሊቁ ቅዱስ ኤፍሬም ሶርያዊው የዲያብሎስና የኃጢአት ጦርነት ሁሉ ከድንግል ማርያም ፊት ይሸሻል ይላል። ስለዚህ በጥበቃዋ ትጠብቅህ። እውነተኛ የድል መንገድ ትፈልጋለህ? ስለ እመቤታችን አማላጅነትና ጥበቃ የሚለው ሙሉ ጥልቀት ያለው ትምህርት በዩቲዩብ ቻናላችን ማለትም ደሊላ ሚዲያ ላይ ታገኛለህ። ሊንኩን ባዮ ላይ ያለ፣ ገብታችሁ አሁኑኑ ተከታተሉት። ሰላማችሁ ይብዛ። ደሊላ ሚዲያ የእውነት መንገድ ማያ